إن الحمد لله. أشهد أن لا إله إلا الله وحده لا شريك له، ونشهد أن سيدنا ونبينا وحبيبنا محمد صلى الله عليه وعلى آله وصحبه وسلم. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي، أما بعد. السلام عليكم ورحمة الله وبركاته يا إخوان وأخوات. الحمد لله رب العالمين، الله رب العزة بنعمة وبعزة وبقدرة وبوحدانية، ويعني بسوفك عاد هنا በአንድ يعني እንግዲህ ጥቂት ሳምንታት አቆይቶ በአማና በአምን በአፊያ ጠብቆ አገናኝቶናል። አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ ረቢል ዓለሚን ሀዛ ሚን ኒዕመቲላሂ ዐዘ ወጀል። ሱብሃነላህ ተዓላ ዘ ላስት ታይም በተነጋገርንባቸውና በዛሬ መካከል ሱብሃነላህ ስንትና ስንት ነገሮች ዓለሙ ላይ ተከስተዋል። ስንትና ስንት ነገሮቹ ተለውጠዋል። ስንትና ስንት ነገሮቹ አላህ ሱብሃነሁ ወተዓላ በዲዑ ሰማዋት ወልአርድ የሆነ ጌታ አስጀምሯቸዋል። ስንትና ስንት ነገሮቹም ደግሞ አላህ ሱብሃነሁ ወተዓላ ያኔ አኺር የሆነ ጌታ ደግሞ አላህ ሱብሃነሁ ወተዓላ ጨርሷቸዋል፣ ከመንገድ መንገድ ጨርሷቸዋልና ያኔ በዚህ መካከል በጣም ብዙ ነገሮች ተፈጥረዋል። በጣም አልሐምዱሊላህ ረቢል ዓለሚን አላህ ሱብሃነሁ ወተዓላ ምናልባት እንግዲህ እቺ በሳምንት አንድ ጊዜ ተገናኝተን የምንነጋገርባት ነገር እንግዲህ ኢንሻአላህ ተዓላ ምናልባት የምትጠቅመን ከሆነ ብሎ አላህ ረቡል ዒዛ ሜይቢ እንግዲህ ተመልሶ እንድንገናኝ አድርጎናል። አልሐምዱሊላህ ረቢል ዓለሚን ያኔ ኢንሻአላህ ተዓላ ኢንፋክት አሁን ሱረቱል ኢንፊጣር ስንነጋገር አንዳንድ ነገሮችን ወደ ውስጥ ገብተን እንሰራበታለን። ብዙ ጊዜ ያኔ ነገሮችን እኛ ያረግነው ቢመስለንም ያኔ በእኛ ያኔ ኢቭን ላይክ ኦነስት በሆነ መልኩ ማለት ነው ኢቭን ላይክ በጥመት ወይ በኩራት በምናምን ሳይሆን አንዳንድ ነገሮችን ሱብሃነላህ ተዓላ ያኔ አላህ ሱብሃነሁ ወተዓላ ሰበብ ሲያደርገን ያ ሰበብ አድርገን የምናደርገው ነገር አንዳንድ ጊዜ አለፍ ብሎ አልሐምዱሊላህ ባሚን አዲስ የሚል ነገር ይመጣልና ሱብሃነላህ ተዓላ ኢቭን እንደዛ አይነት ነገሮች ማለት ነው እንግዲህ አንድ አለፍ ብሎ እንኳን ሽው እንዳይሉብን አላሁ ረቡል ዒዛ የሁሉ ነገር ባለቤት እሱ እንደሆነ እያንዳንዱ ነገር የሚፈጠረው ነገር የሚሆነው ነገር ያለፈው ነገር እየሆነ ያለው የሚሆነውም ነገር በሱ ፍቃድ ቢሆን እንጂ ምንም ነገር እንደማይሆን የሱ ነገር ባለቤት የሆነው አላህ ሱብሃነሁ ወተዓላ አምሩ የውመኢዝን ሊላህ አላህ ሱብሃነሁ ወተዓላ አምሩ በሙሉ የሱ መሆኑን የሚያስታውስበት ነውና ሱብሃነላህ ተዓላ እንደዚህ ተመልሶ ተገናኝቶ መገናኘቱ ያኒ እንደዚህ የአላህ ከላሞችን መሰማማቱ ቃሎቹን መተዋወሱ ለመጠቃቀም መሞከሩ በራሱ አላህ ረቡል ዒዛ ፈቃድ ቢሆን ነው እንጂ እንደ ሰው አቅም አይደለም፣ እንደ ፍላጎትም አይደለም፣ ያኒ እንደምንም አይደለም። እኛ we are nothing ሱብሃነላህ ተዓላ እና አልሐምዱሊላህ ረቢል ዓለሚን የሚያስብለን ብዙ ነገሮች አሉ ሁሌ እንደምንለው ማለት ነው። ዙሪያችን everything including ourselves የምንተነፍሳት አየር ጀምሮ የምናርገበግባት አይናችን ያኒ የምንተነፍሰው አየሩ የምንነቃነቀው እጃችን፣ ምላሳችን፣ አይናችን፣ ጆሮአችን፣ አቅላችን everything around us ሱብሃነላህ ተዓላ ሁሉም ነገሩ አላሁ ረቡል ዒዛን የሚያስታውሰን ወደ እሱ አመስጋኝ ባሮች የሚያደርገን ነው። ሱራ ኢንፊጣር ላይ አላህ ሱብሃነሁ ወተዓላ ስፔሲፊካሊ እነዚህ ነገሮችን ከሪምነቱን አላህ ሱብሃነሁ ወተዓላ ደግነቱን አላህ ሱብሃነሁ ወተዓላ ሳይት አድርጎ ያኒ የሚያስታውስ አንዳንድ ነገሮች አሉ፣ ቻሌንጅ የሚያደርግ ነገሮች አሉና ኢንሻአላህ ተዓላ ሁሌም እንግዲህ ልናደርግ የሚገባው ሁሌም ልናደርግ የምንሞክረው ማለት ነው የሚገባን ነገር ለሁላችን ዙሪያችን ላለው ነገሩ ለጥሩም ጥሩ መስሎ ለማይመስለም ነገር መጥፎ መስሎ የሚታየን ነገርም ለሁሉም ነገር መንስኤው አላህ ሱብሃነሁ ወተዓላ ሁሉ ነገር ምንጩ አላህ ሱብሃነሁ ወተዓላ ሁሉ ነገር የሚሆነው መግቡ በሱ ፈቃዱ ነውና አልሐምዱሊላህ ረቢል ዓለሚን የሚሉ ባሮቹ አመስጋኞች ሁሌ መሆን ይገባናል ኢንሻአላህ ተዓላ። አልሐምዱሊላህ ባለፉት ሳምንታት ማለት ነው ማሻአላህ ተዓላ ያኒ ባለፉት የተነጋገርንባቸውን ሱራዎችን እንግዲህ ሪካፕ ማድረጉን አይ ቲንክ ጨርሰናል ይመስለኛል። አልሐምዱሊላህ ረቢል ዓለሚን ሱራ ሙጠፊፊንን ሱራ ያኒ ኢንሺቃቅንም አልሐምዱሊላህ ረቢል ዓለሚን ወደ ኋላ ተመልሰን ሱራ ቡሩጅንም ማሻአላህ ተዓላ በደንብ አድርገን ወደ ኋላ ያኒ ሪካፕ አድርገናል። ኢንፋክት ከባለፉት ጊዜዎቹ ማሻአላህ ተዓላ በማረ በበለጠ መልኩ ሪካፕ አድርጋችሁታል። አልሐምዱሊላህ ረቢል ዓለሚን አሁንም ኢንሻአላህ ተዓላ በዛው ትራዲሽን የምንቀጥለው በዕዘቲላህ የአላህ ሱብሃነሁ ወተዓላ ፈቃዱ ሆኖ ከቀጠለ አላህ ሱብሃነሁ ወተዓላ እስካስቻለን ድረስ ያ ሱራ ኢንፊጣርንም ለመጨረስ እንሞክርና ኢንሻአላህ ተዓላ ለእን ደግሞ ያኒ ከሱራ ኢንፊጣር በኋላ ሱራ ያኒ ተክዊርንም ከመንቀጭን ጨርስና ሜይቢ አላህ ሱብሃነሁ ወተዓላ ፈቅዶ ሱራ አበሳን ከጨረስን በኋላ እንደገና ሌላ ሪካፕ እናደርጋለን። ግን አላህ ሱብሃነሁ ወተዓላ ሜይቢ ረመዳን ያኒ እንድረስ አናውቅም፣ ግን መጪዎቹ አይ ቲንክ ወደ ሁለት ወር ተኩል አካባቢ ነው ያለን less than 2.5 months ነው ያለውና ኢንሻአላህ ተዓላ አላህ ካሻለ እነዚህ ሱራዎችን ጨርሰን አንድ ተጨማሪ ሪካፕ አድርገን ዘነው ኢንሻአላህ ተዓላ አመታችንን ራፕ ለማድረግ እንሞክራለን። አላህ ሱብሃነሁ ወተዓላ እንግዲህ ህክማው የሱ ነው፣ የእውቀቱ ሙሉ ባለቤት እሱ ነው፣ የችሎታዎቹ ባለቤት እሱ ነው። አላህ ሱብሃነሁ ወተዓላ ዛም እንበቃ ሰዎች ያድርገን ኢንሻአላህ ተዓላ።
طيب ان شاء الله تعالى زارين قدي من جمرو من دنو سوره انفطار النو يعني الله سبحانه وتعالى يعني سلا يوم القيامه كان كاساو كبت مالتنا يوم القيامه بتام فيفيد بهنا ملكو مالتنا يوم القيامه بتام يعني فيزبل بهنا ملكو يوم القيامه يعني منم لنكده بما نچلاچو ملكو قد اسدنጋጭ بهونو ግን الدسبت most importantly سبحان الله تعالى مستوي هنا يعني مفكرا مالتنا وسطاوي هنا ما استنتن وسطاوي هنا يعني لراسن ما نساسات سبحان الله تعالى راسن ነገሮች እንድንመዝን ነገሮች እንድንፈትን ለምናዘጋ ለሚመጣው ጊዜ እንድንዘጋጅ سبحان الله تعالى ባለፈው ጊዜ ጉድለታችንን ለማሟላት እንደሞከረ እንደዚህ ከሚያስደርጉ ተፈክሩስ ከሚከቱ at the same time ደግሞ አስጠንቃቂም አስፈሪም የሆኑ ሱራዎች ማለት ነው ከነሱ መካከል እንግዲህ ሱረቱል ኢንፊጣር አንዷ ናት ካሁን በፊት እንዳልነው የሱራ ኢንሺቃቅ سورة مطففين سورة انفطار إن سورة تكوير يعني content wise مالتنا يزتاچو تمساسية هنا الله سبحانه وتعالى special focus مالتنا special تكرته يوم القيامة كيوم القيامة سبحان الله تعالى يعني وانا يوم القيامة physical characteristics يعني قصتاوي بهريوچن الله سبحانه وتعالى يوم القيامة يذكر ربتنا يلالو يعني عبد الله بن عمر رضي الله عنهم بزقوا تعويد النبي صلى الله عليه وسلم من قالوا دوم أما من صره أن ينظر إلى القيامة رأي عين فليقرأ إذا الشمس كورت وإذا السماء انفطرت وإذا السماء انشقت النبي صلى الله عليه وسلم من قالوا يوم القيامة يعني بما يسفر ملكو يزاك لما يمي فلق سو وينم دمو يوم القيامة بأينو مالتنا سبحان الله تعالى كمربد وجه بهونه ملكو it's like looking forward to مالتنا يعني لزاك ያንን ቀን ፈልጎ ለመገናኘት የሚፈልግ ሰው አሉን من سره ان ينظر الى يوم القيامه راى عيني فليقرا النبي صلى الله عليه وسلم من مقرات يابزالو اذا الشمس كورت واذا السماء انفطرت واذا السماء انشقت እነዚህ ሱራዎችን ብዙ ጊዜ አትኩሮ ይقرአል النبي صلى الله عليه وسلم يوم القيامه በጣም በፍራቻ ሳይሆን ከፍራቻ ባነሰ መልኩ እንደውም የዛን ቀን ፈተናውን ለማለፍ በጓጓ መልኩ ማግኘት የሚፈልግ ሰው እነዚህን ይقرአሉ it's not just lip service አይደለም ዝም ብሎ መቅራት ብቻ ሳይሆን يعني እነዚህን ቀርቶ يعني በእነዚህ ማለት ነው እንግዲህ ያሉትን መልእክቶቹን ይፈክር ህይወቱን በዛ ዙሪያ ያስተካክላሉ ያን የሚያደርግ ሰው ከዛ ቀን ፍራቻ ከዛ ቀን መርበርበድ አላህ Subhanahu Wa Ta'ala ያሳልፎት ያንን ቀን እንደውም እስኪ ደርስለት የሚጓጓ በሚሆን መልኩ ለማየት የሚፈልግ ሰው እነዚህን ሱራዎች ይقرአሉ النبي صلى الله عليه وسلم so it's not just يعني اسفريوች ቢሆኑ ማለት ነው يعني الله Subhanahu Wa Ta'ala يعني كريمون يكادوا يعني قوهم يكادوا ወይንም ደግሞ በምድር ባለ ህይወት የተታለሉ ሰዎቹ ለነሱ አስፈሪ በተሆነም ለሌሎቹ ደግሞ ረቡል ዒዛን ጌታቸውን ለመገናኘት ለሚጓጉ ነፍሶች ደግሞ ጌትዌይ ዋናት يعني መግቢያዋ በሯናትና يعني ያቺን ቀን በዛ ማለት ነው በጓጓ መልኩ ማግኘት የሚፈልግ ሰው አለው ነብዩ ሰለላሁ ዐለይሂ ወሰለም عبد الله بن عمر رضي الله عنه بزغبوا عليه امام احمد እና امام الترمذي ابن المنذر زغبوت الامام الطبراني زغبوت الحكيم ابن مردويه يعني ብዙዎቹ ዘግበውታል ሐዲሱን ሰሂህ ብለውታል النبي صلى الله عليه وسلم እነዚህ ሱራዎችን መቅራት ያብዛሉ اذا السماء كورت اذا السماء انفطرت ودمو اذا السماء انشقت እነዚህን ان شاء الله تعالى ያብዛ يوم القيامه ከፍራቻ በወጣ መልኩ በጓጓ መልኩ ያገኘዋል النبي صلى الله عليه وسلم so ካሁን በፊት ደጋግመን እንደነው ሱራዎች ንቃቅንም ስነጋገር እንዳልነው ሱራ ሙጠፊፍንም ስነጋገር እንዳልነው እነዚህ يعني يوم القيامه የሚመለከቱ ሱራዎቹ early መኪ ሱራዎች ነው ብለናል መካ የወረዱ ሱራዎች ናቸው ከመካም ደግሞ early መካ ናቸው more or less ተመሳሳይ በሆነ አካባቢ ነው ለምሳሌ ሱራ ኢንሺቃቅና ሱራ ተንዚል يعني ሱራ ኢንሺቃቅና ሱራ ኢንፊጣር back to back ነው የወረዱት سبحان الله تعالى so በሲኮንሷ መሰረት يعني 82ኛ ሱራ ናት ሱረቱል ኢንፊጣር 82ኛ ሱራ ነው የወረደችው ከሱረቱል ናዚዓት በኋላ ሱረቱል ናዚዓት ከሱረቱል ናዚዓ በኋላ ነው የወረደችው ከሱረቱል ኢንሺቃቅ በፊት ነው የወረደችው ሶ በሱረቱል ኢንሺቃቅና በሱረቱል ናዚዓት መካከል ነው የወረደችው early መካ ማሻአላህ ተዓላ ከነዛ ሱራዎቹ መካከል ናት እንግዲህ ማለት ነው ኢንሻአላህ ተዓላ አላሁ ረቡል ዒዛ በዚች ሱራ ውስጥ እንግዲህ ያው early መካ እንዳልነው ማለት ነው يعني ገና እስልምና يعني እስልምና ጠላቶች ወደ ፊዚካል አታክ ከመግባታቸው በፊት የነበረው ማለት ነው in fact ሱረቱ ተክዊር يعني ተመሳሳይ አካባቢ ነው ሱረቱ ተክዊር በሲኮንሱ መሰረት ወደ 7 early ናት የሆነችው ወላኪን ግን አላህ Subhanahu Wa Ta'ala አጠራጠር አያዎች ነበሩ ይወርዱ የነበሩትና ብዙ ሱራዎች ነው መካ يعني ከብዙ ሱራዎች ነው አነሳነሳሉ ሱራዎች ይወርዱ የነበሩትና even though يعني ለምሳሌ ሱራ ኢንፊጣር يعني 82ኛ ብትሆንም ሱራ ተክዊር 7ኛ ብትሆንም ማለት ነው በሲኮንሱ ስናየው
በዛ መሐከል ያሉት በሙሉ በጣም በአጭር ጊዜ ማለት ነው አላህ Subhanahu Wa Ta'ala የተወሰኑ አያዎችን ተመሳሳይ አያዎችን ስፔሻሊ ከቂያማ ጋር የተያያዙ አኺራን የመሰሉ ተውሂድን ላይ ያተኮሩ አያዎችን በቶሎ ከተለያዩ ሱራዎች የወረዱበት ነውና ኢቨን ዶ ለምሳሌ ሱራ ተክዊር እንዳልኩት ሰባተኛ በተንዚል ترتيل التنزيل يعني سبعتኛ بتሆንም ሱራ يعني انشقاق 83ኛ ሱራ انفطار 82ኛ ቢሆኑ ስቲል ግን የወረዱት በዛ በመጀመሪያው ከ3 እስከ 5 ዓመት ባለው ጊዜ ውስጥ ማለት ነው early መካ አላህ Subhanahu Wa Ta'ala ስለ ሰው ልጆችን ቻሌንጅ ያደርግበት በነበረው ጊዜ ነውና ያ መራቁ ኢንሻአላህ ተዓላ ዝም ብሎ ከ7ኛና 82ኛ መሆኑ ብዙ ዲሲቭ እንዳያደርገን ማለት ነው ደዝሚን ከ7 እና 82 መካከል ያሉት ሱራዎቹ በሙሉ በአንድ ጊዜ ወረዱ ማለት አይደለም ስፔሲፊካሊ በነዛ ሱራዎች ውስጥ አላህ Subhanahu Wa Ta'ala አኺራን በተመለከተ يوم القيامة በተመለከተ ሞትን በተመለከተ ተውሂድን በተመለከተ የነዛ ሱራዎች ውስጥ ያሉ አያዎቹ ናቸው በዛ ጊዜ ይወርዱ የነበሩትና ኢንሻአላህ ተዓላ ስቲል يعني በዛው በእርሊ መካ ጊዜ ነው የወረደችው ማለት ነው ማሻአላህ ተዓላ ሶ አላህ Subhanahu Wa Ta'ala በዚህ ሱራ ውስጥ ማለት ነው እንግዲህ ቲሟን ለማለት ነው ውስጧን መልእክቷን ለማይ ማለት ነው አላህ Subhanahu Wa Ta'ala يعني የተወሰኑ ነገሮችን አላህ Subhanahu Wa Ta'ala በዚህ ሱራ ውስጥ አስቀምጦ አላህ Subhanahu Wa Ta'ala አሳውቆናል يعني الله سبحانه وتعالى በዚህ ሱራ ውስጥ ያሳወቃችን እንግዲህ ሴንትራል ቲሞቹ የምንላቸው ማለት ነው ዋና መሰረታዊ ነጥቦቹ የሚባሉት الله سبحانه وتعالى first and foremost ያው እንግዲህ ልክ እንደ ሌሎቹ ሱራዎች እንደ انشقاق እንደ ተክዊር እንደ مطففين እንደ يعني እንደ انفطار يعني እነዚህ አንተ መሰለች ማለት ነው ፊዚካል ማለት ነው ቅርጻዊ የሆኑ ነገሮችን الله سبحانه وتعالى ፊዚካሊ ሰማይን يعني ኮከቦቹን ፀሐይን يعني ቀብር መሬት ባህር ሁሉ ነገሮች ላይ እነዚህ ላይ የሚከሰቱትን በአይን የሚታዩትን የሚያርበደብቱትን ነገሮችን الله سبحانه وتعالى ያሳየበት ማለት ነው ሶ አንደኛው ይሄ የመጀመሪያው ማለት ነው ዋናው ነጥብ ውስጡ አይተካለለው ያው ከፊዚካል ካራክተሪስቲኮቹ ማለት ነው يعني ምንም ሊካዱ የማይችሉ በቃ የመጨረሻ ዓለም መጨረሻ የሆነው الله سبحانه وتعالى ያን ያሳየበት ነው ይላል الله سبحانه ሶ ምንድነው ይሄ ፊዚካል ዲስክሪፕሽን ማለት ነው ቅርጻዊ ማብራሪያ الله سبحانه وتعالى የሰጠበት ነው then Allah Subhanahu Wa Ta'ala በዚህ ሱራ ውስጥ እንግዲህ በመሐል የገባን ስና የሚያሳውቀን ነገር ምንድነው ይላሉ እንግዲህ ዑለማዎቹ يعني ይዘቷን ማለት ነው يعني ይዘቷን በደንብ አድርገው ሳይዋት አንደኛ Allah Subhanahu Wa Ta'ala يعني እንደዚህ ቪቪድ በሆነ መልኩ ማለት ነው ከፍተ ግልጽ በሆነ መልኩ يوم القيامه يعني ያሳወቀን ነው then Allah Subhanahu Wa Ta'ala ደግሞ ለሰው ልጆች ማለት ነው يعني አንደኛ የሰው ልጅ ያለበትን በጣም يعني ራሱን የሚያታልል መሆኑን Allah Subhanahu Wa Ta'ala يعني ንቁ አይነት ነገር ማለት እንድንነቃ ከፍተኛ የሆነ ዲሉዥን ላይ እንዳለን ማለት ነው ራሳችን በማታለል ላይ እንዳለን Allah Subhanahu Wa Ta'ala ያሳወቀን ነው ሁለተኛ ነገር ደግሞ ምንም እንኳን يعني ያን ያህል ራሳችንን ብናታልልም يعني even يعني አምነናል እየሰራን ነው ያልን ማለት ነው በመሐል ስንዘባርቀው በመሐል ሱብሃን ስንበጠበጠው በመሐል ሰው ላይ ዙልም ስንሰራ በመሐል ማዕሲያ ስንሰራ يعني ለአፍታም ቢሆን ነው ሱብሃንአላህ ተዓላ يعني ያ መታለሉ መጥቶ ሲይዘን ነውና አላህ Subhanahu Wa Ta'ala የሰው ልጅ ከባድ ራሱን እያታለለ እንደሆነ ራሱን እየካደ እንደሆነ አላህ Subhanahu Wa Ta'ala የሚያሳውቅበት ነው በምን ምክንያት ነው ብሎ አላህ Subhanahu Wa Ta'ala rhetorical በሚባለው መልኩ አላህ Subhanahu Wa Ta'ala የሚጠይቅበት ነው ከዛም ግን at the same time even though እንደዛም ቢሆን ማለት ነው የሰው ልጅ ራሱን እያታለለ ቢሆንም ታላቅ የሆነ ማታለል ታላቅ የሆነ ስህተት ክደት ላይ ቢሆንም የሰው ልጅ ማለት ነው አላሁ ረቡል ዒዛ ግን ምንም ነገር የማታመልጥ መሆኗን እያንዳንዷ ነገር እየተከተበች መሆኗን እያንዳንዷ ነገር የተዘገበች መሆኗን አንዲትም ነገር ውልፍ ብላ እንደማታመልጥ አላህ Subhanahu Wa Ta'ala ያሳወቀበት ነው ሌላ ደግሞ አላሁ ረቡል ዒዛ يعني እንግዲህ ካሁን በፊቶቹ ሱራዎቹ ላይ በሁሉም ሱራዎቹ ላይ እንዳየነው ቲማቲክ በሆነ መልኩ እንዳየነው ማለት ነው የሰው ልጅ መንገድ ሁለት እንደሆነ በሁለት መንገዶች እየተሄደ እንደሆነ يعني የኒዕማ መንገድና የከስረት የውድመት መንገድ ላይ እንደሆነ አላሁ ረቡል ዒዛ ስቲል እነዚህን ዱal path የሚባሉት ማለት ነው ሁለቱን መንገዶችን አላሁ ረቡል ዒዛ እንደገና ኢተሬት ያደረገበት ነው but the most important lesson ይላሉ አላህ Subhanahu Wa Ta'ala ሱረቱል يعني ኢንፊጣር ላይ ያስቀመጠልን ትልቁ lesson ምንድነው ነገሮች ሁሉ መጨረሻቸው ላይ ሲመጡ ምንም አቅም እንደሌለው አላሁ ረቡል ዒዛ ብቻ የአቅም ባለቤት እንደሆነ የሱ ፍቃድ ብቻ ነው የሚሟላው እንደሆነ ማናችንም ምንም ነገር ለማድረግ ምንም አይነት አቅም እንደሌለን አላህ Subhanahu Wa Ta'ala በመጨረሻ ደረጃ ላይ ማለት ነው ነገሮች ሁሉ ፍጻሜያቸው ላይ ሲደርሱ ከአላሁ ረቡል ዒዛ በስተቀር ሁሉ ነገር የሱ እንደሆነ ማንም ለማንም ምንም ማድረግ እንደማይችል ultimately powerless እንደሆነ አላህ Subhanahu Wa Ta'ala ማለት ነው እንግዲህ in fact ሱራውን የሚዘጋው አላህ Subhanahu Wa Ta'ala ማንነታችንን አቅም ቢስ መሆናችንን ምንም ነገር የማድረግ አቅም እንደሌለን በቀኑ መጨረሻ ሁሉም ነገሮች የሱ እንደሆኑ يوم لا تملك نفس لنفس شيئا
والامر يومئذ لله بل الله سبحانه وتعالى يوم لا تملك نفس لنفس شيئا ما نم نفس لما نم نفس من ነገር ማድረግ የማትችል ምንም ነገር ማድረግ የማትችል ሁሉ እንኳን ለሌላ ለራሷ ማድረግ የማትችል ሁሉ ነገር ባለቤት እሱ መሆኑን አላህ Subhanahu Wa Ta'ala ያሳወቀበት ነው ሶ ኢንሻአላህ ተዓላ አጠር ካሉ ሱራዎቹ መካከል አንዱ ናቸው ኢንፋክት ወደ 19 አካባቢ አያ ነው ያላት ኢንፋክት እናስታውስ ከሆነ ሱረቱል አዕላን ስንማር ሱረቱል ሸምስ ወዱሃሃ ስንማር ወሱረቱል ለይልን ስንማር النبي صلى الله عليه وسلم لمعاذ بن جبل رضي الله عنهم يعني عشاء معاذ بن جبل رضي الله عنهم عشاء ሲያሰግዱ ማለት ነው عشاውን አስረዝመው በማሰገዳቸው ምክንያት ሰዎች ኮምፕሌን ሲያደርጉ ان افتنوا النبي صلى الله عليه وسلم يا معاذ فتنه ሰዎች ላይ ልትፈጥር ነው ወይ በዛ ፈንታ አሉ النبي صلى الله عليه وسلم ሰላቶችን عشاء ሰላቶችን በተለይ ማለት ነው ወይንም ደግሞ ዙህርና عشاء ሰላቶችን ማለት ነው ዙህርና عشاء ሰላት ዙህር ስፔሻሊ በበረሃው ጊዜ ማለት ነው የአየሩ አስቸጋሪ በሆነበት ጊዜ ማለት ነው ظهرنا عشاء صلاة ان سوره ضحى يعني سوره الليل سوره الشمس سوره الاعلى الذين يمثلون سوره انفطار من الناس مهكل النبي صلى الله عليه وسلم كان سواቸው አንዷ መሐከልናት ማለት ነውና ከነዚህ ሱራዎች ጋርም ትያያዛለች ማለት ነው ኢንሻአላህ ተዓላ ሶ ይሄ ነው እንግዲህ ሱራ انفطار ባክግራውንዱ ይሄንን ይመስላል ኢንሻአላህ ተዓላ I hope يعني ይሄንን እንደመነሻ ኢንሻአላህ ተዓላ ነጥብ ይሆናል ፐርስፔክቲቭ ማለት ነው still يعني መጀመሪያ ይሄንን እነዚህ ሐለቃችን ስንጀምር ተነጋገር ነው ቁርአንን properly understand ለማድረግ linguistic يعني ቋንቋው ብቻ ማወቁ በቂ እንዳልሆነ ተነጋግረን ነበር ተገቢ የሆነ understanding የሚኖረን ኮንቴክስቱን ስናውቅ ነው ይዘቱን ስናውቅ ነው የወረደበትን ሁኔታ የወረደበትን ጊዜ የወረደበትን يعني circumstance የነበሩት ነገሮች እነሱን አብረን ስናያይዝ ነው እንግዲህ ለቁርአን እውነተኛ appreciation ሊኖረን ይገባው even ያ ሁሉ ከተደረገ በኋላ يعني ሙፈሲሮች በሙሉ ሱብሃንአላህ ተዓላ አንድ common theme ያላቸው ሱብሃንአላህ ተዓላ በጣም humble የሚያደርገው ነገር ምንድነው ማናቸውም ታላላቅ ሙፈሲሮች يعني ኢማም አልጠበሪ ጀምሮ I mean the most recent يعني even በእኛም ዘመን ማሻአላህ ተዓላ በእኛ ዘመን ኢብኑ ባዝ ነው መሰሉ ማለት ነው ታላላቅ የሚባሉ ሙፈሲሮች ሱብሃንአላህ ተዓላ አንድም የቁርአን አያ ፈስረው ማለት ነው ሱብሃንአላህ ተዓላ መጨረሻ ላይ والله على حقيقه እውነተኛ ማዕናውን ማለት ነው እውነተኛ ትርጉሙን ከአላህ Subhanahu Wa Ta'ala በስተቀር የሚያውቀው የለም ይላሉ ሁሉ ጊዜ ማለት ነው Subhanallah Ta'ala የቁርአን አዕዘማው ማለት ነው የቁርአን ታላቅነቱ ያን ነው የፈለገ ያህል ብናውቀው ማለት ነው የፈለገ ያህል Subhanallah Ta'ala ተረዳ ነው ብልን there's always somebody Subhanallah Ta'ala ከማንገምተው ቦታ ከማናስበው ቦታ አላህ Subhanahu Wa Ta'ala ፈህሙን በሌላ በኩል የሚከፍትለት ነገሮቹን እኛ ከምናውቀው ለምሳሌ ካርፔንተር የሆነ ሰው አናጺ የሆነ ሰው ማለት ነው የብረት ሰራተኛ የሆነ ሰው የቧንቧ ሰራተኛ የሆነ ሰው ሐኪም የሆነ ሰው ሰርጀሪ የሚሰራ ሰው يعني ሌላ ጠበቃ እነዚህ ሁሉ ሰዎች والله Subhanahu Wa Ta'ala ሁሉ የተለያየ አይነት ፈህም ሰጥቶታልና አያዎቹ ለሁሉም Subhanahu Wa Ta'ala እንደዚህ አፒል የሚያደርጉበት ነገር አለ so ኢንሻአላህ ተዓላ despite all of this በእነዚህ ሁሉ አርገን ብንሞክር ማለት ነው በቀኑ መጨረሻ አላህ ረቡል ዒዛ ፈህሙን እንዲከፍትልን ሁሌ ልንለምነው ይገባል ከሱ ፈህሙ የተከፈተ እንደሆነ ብቻ ነው ከሱ ማዕናው እንድናውቅ አላህ ፈቀደልን እንደሆነ ብቻ ነው አላህ Subhanahu Wa Ta'ala ከሸይጣን ከነፍስ ወስዋስ ከነዚህ አርቆን ማለት ነው እነሱን ለአፍታም ቢሆን አርቆልን በነዛ አያዎች ላይ በትክክል መፈከር የቻለን እንደሆነ አላህ ረቡል ዒዛ ልባችን የከፈተልን እንደሆነ ብቻ ነው እንግዲህ የቁርአን ማዕናው ማወቅ የምንችለው ኢንሻአላህ ተዓላ ኢቭን ድን ማለት ነው ኢንሻአላህ ተዓላ እዛ ጋር ለመድረስ ግን በመጀመሪያ የቤት ስራው መሰራት አለበት ከቤት ስራዎቹ መካከል አንዱ የመጀመሪያው ሊንጉስቲክሊ የቃላት ትርጉሞችን ማወቅ ነው ከዛ በኋላ ደግሞ ኢንሻአላህ ተዓላ ማዕናዊ የሆኑ እንደዚህ ኮንቴክስቹዋል የሆኑ ከጊዜው ጋር ከአወራሩ ጋር ያሉት ነገሮችን አያይዘን ማለት ነው ኢንሻአላህ ተዓላ እነዚህን ማድረግ ከቻል بعزتillاه عز وجل الله رب العزة እንግዲህ ይሄን ቁርአን ማለት ነው ፈህሙ ተከፍቶላቸው ከሚጠቀሙበት ባሮቹ ሊያረገን ይችላል ማለት ነው الله رب العزة قادر ጌታ ነው النبي صلى الله عليه وسلم ቀንና ሌሊት በዱዓ የለመኑልን يعني ዑማዎች የነብዩ صلى الله عليه وسلم ዑማንን يعني ወንድሞቼ ያሉን ማለት ነው ሱብሃንአላህ ተዓላ ከኔ በኋላ ሳያዩ የሚያምኑት ወንድሞቼ ብሏቸው ለነሱ ነብዩ ሰለላሁ ዐለይሂ ወሰለም ብዙ ዱዓ ያደረጉልን ነውና ኢንሻአላህ ተዓላ እንግዲህ እኛ የኛን ስራ ከሰራን የኛን የቤት ስራ ከሰራን ኢንሻአላህ ተዓላ ያቺ የነብዩ ሰለላሁ ዐለይሂ ወሰለም ዱዓ ለኛ ያደረጉት መቼም ወድቃ አትቀርምና አላህ ረቡል ዒዛ እንግዲህ ኢንሻአላህ ተዓላ ሊያገራልን ሊከፍትልን ይችላል ማለት ነው ኢንሻአላህ ተዓላ so we have to go at it በዚህ attitude ነው ኢንሻአላህ ተዓላ ሁሌ መቀጠል ያለብን we should never say alhamdulillah I know it all ማንም ሙፈሲር ማንም ዓሊም አውቀዋለሁ ብሎ አንድም የተናገረ የለም መቼም አይኖርም ማለት ነው ኢንሻአላህ ተዓላ ገና ብዙ ነገሮች አሉ ሱብሃንአላህ
يعني ان شاء الله we'll get to that واذا البحار يعني واذا البحار سجرت البحار فجرت مليون ان شاء الله تعالى እሱን እቺ አያ ራሱ up until very recently ዑለማዎቹ ይፈስሩበት የነበረውና አሁን يعني የኬሚስትሪ ናሌጅ ምናምን ከመጣ በኋላ የሚፈስሩበት እሱ ራሱ ሱብሃንአላህ ተዓላ የተለያየ ነውና ኢንሻአላህ ተዓላ ይሄ አፕሪሺዬሽን ሁሌ ሊኖረን የሚገባው ኢንሻአላህ ተዓላ የቁርአንን ማለት ነው ስንማረው ልንማር ስንሞክር ለአንደርስታንድ እናገን ስንሞክር ስንፈክር ስናፍተነትን ሁሉ ጊዜ በዚህ አቲቲዩድ ነው ኢንሻአላህ ተዓላ መቅረብ ያለብን يعني ያርገን እንደሆነ ኢንሻአላህ ተዓላ የአላህ ረህማ ይጨመርበትና አላህ ረቡል ዒዛ ሰምተው ከሚጠቀሙ ባሮቹ ሊያርገን ይችላል ማለት ነው ኢንሻአላህ ተዓላ طيب በስካሁን ባልኩት በባክግራውንዶቹ ላይ ጥያቄ ያለው ሰው ካለ ኢንሻአላህ ተዓላ ወር የሚጨምርልን ካለ ከሌለ ኢንሻአላህ ተዓላ ወደ ተፍሲሩ እንገባለን طيب فالله رب العزة بعد أعوذ بالله من الشيطان الرجيم بسم الله الرحمن الرحيم يقول إذا السماء انفطرت الله سبحانه وتعالى إذا السماء انفطرت الله سبحانه وتعالى سماي بتسنت أتكتش جزء على الله رب العزة so remember إذا السماء انشقت لعند تناقض الله سبحانه وتعالى سماي من ستين وانشقاق من شق مالت النفس ستك أددنا بلا نبر سبحان الله تعالى when it breaks مالتنا سبحان الله تعالى هي يعني انفطار وإنما دمو انفطار من لو يعرفي قالوا يعني ተሰነጠቀው ተሰነጣጠቀ የሚለው ምናልባት يعني ትክክለኛ يعني ኮኖቴሽኑን እንትን የለውም እንግሊዝኛው ክሌፍት አንደር ይሉታል ክሌፍት ምንድነው እንግዲህ አንድ ነገር በጣም በከፍተኛ ኃይል ምክንያት ሱብሃንአላህ ተዓላ በከፍተኛ ኃይል ምክንያት ስፕሊት ሲያደርግ ማለት ነው ሲካፈል ሲሰነጣጠቅ ክሌፍት ይሉታል ሱብሃንአላህ ተዓላ ወለ ክሊቨርን ክሌፍት ይሉታል ይሄ ክሌፍት አንደር ማለት ነው ሶ አላህ ሱብሃነሁ ወተዓላ ኢዘ ሰማኡን ፈጠረት ሲል በጣም በከፍተኛ ኃይል ማለት ነው በጣም እጅግ በጣም ከፍተኛ ኃይል በሆነ ምክንያት ሰማይዋ ስትሰነጣጠቅ ማለት ነው ስትቆራረጥ ስትበጣጠስ አላሁ ረቡል ዒዛ የዛቀን አለ የዛቀን ነው ስለ የውመ ዲን ሲናገር ማለት ነው ኢዘ ሰማኡን ፈጠረት ሰማይ እንደዛ በተሰነጣጠቀች በከፍተኛ ኃይል ምክንያት በተሰነጣጠቀች ጊዜ አላሁ ረቡል ዒዛ አለ ወኢዘ الكواكب انتثرت ደሞ እነዚህ ከዋክብቶቹ ዛሬ ሱብሃንአላህ ተዓላ ስቴብል ሆነው የምናያቸው not only يعني የተረጋጉ ከመሆን አልፎ يعني የቀንና የጊዜ መቁጠሪያ የሆኑ በተለይ በባህር ላይ ለሚሄዱ ደሞ ሱብሃንአላህ ተዓላ እነ ኖርዘርን ስታርን የመሰሉ በጣም ስቴብል ቋሚ ከመሆናቸው የተነሳ የሰው ልጅ ባህር ላይ ባክኖ እንዳይቀር ኮምፓስ ይሆኑለት የነበሩት ማለት ነው እንደነዛ የነበሩ ከዋክብቶቹ ሁሉም እንደዚህ የተረጋጋ የተለያየ ፐርፐስ ሰርቭ ያደርጉ የነበሩት ከዋክብቶቹ እነዚህ ታላላቅ ከዋክብቶች አላህ ሱብሃነሁ ወተዓላ ወኢዘል ከዋኪቡ እንተሰረት አላህ ሱብሃነሁ ወተዓላ የዛቀን ከዋክብቶቹም ተበታትነው በወደቁ ጊዜ አላህ ሱብሃነሁ ወተዓላ so ይሄ የነበረው ሐዋው ላይ ማለት ነው ዩኒቨርሱ ላይ አሜዝ የሚያደርገው ሱብሃንአላህ ተዓላ ስፔሻሊ አሁን በፊት ሀብል ቴሌስኮፕ ሱብሃንአላህ ተዓላ የመጣ ጊዜ በ25 30 ዓመት ሀብል ቴሌስኮፕ ያነሳቸው ሱብሃንአላህ ተዓላ የሰማዩ ኢሜጆቹ በጣም ዋው ያረጉ ነበር አሁን ሱብሃንአላህ ተዓላ ምናልባት يعني I'm sure ልጆቻችሁ they've already seen that እናንተም ኢንሻአላህ ተዓላ እዩት I think it's very important ጄምስ ዌብ የሚባል እጅግ በጣም even more powerful የሆነ ቴሌስኮፕ አለ በዛ ቴሌስኮፕ ሱብሃንአላህ ተዓላ ለማየት የቻሉትን ማለት ነው more and more deep ማለት ነው ሱብሃንአላህ ተዓላ ማየት ያንን ያየሰው ሱብሃንአላህ ተዓላ ያንን መረጋጋት ያንን ውበት ያንን ጥልቀት ያየሰው ሱብሃንአላህ ተዓላ አላሁ ረቡል ዒዛ ዓዘማው ሱብሃንአላህ ተዓላ እጅስ ሄት ልብ ይመታል ሶ እንደዚህ ያሉትን ማለት ነው በዛታቸው በትሪሊዮኖች የሚቆጠሩ ከዋክብቶች ማለት ነው ግዝፈታቸው ሱብሃንአላህ ተዓላ የተወሰኑ ኮከቦቹ ምን ያህል እንደሆነ ግዝፈት እንኳን አይደለም የተወሰኑ የሌሎች ኮከቦች አይደለም የገጻ ፀሐይ ማለት ነው የኛ ፀሐይ the closest star የምንለው ማለት ነው ለኛ ቅርብ የሆነችው ፀሐይ እንኳን አሁን ሳይዟ ትልቅ ነው ትንሽ ነው የሚለው አሁን እንኳን ድረስ ሱብሃንአላህ ተዓላ ኮንሰንሰስ የላቸውም ሳይንቲስቶቹ ሶ ትልቅነቷን ማለት ነው መጠኗ ምን እንደሆነ ግዝበቷ ምን ያህል እንደሆነ ምን ያህል እንደምታመነጭ ስቲል እዚሁ ቅርባችን ያለችውን ፀሐይ እንኳን አይታወቅም ማለት ነው እንደዚህ በትሪሊዮኖች የሚቆጠሩ ኮከቦች አላህ Subhanahu Wa Ta'ala ለተለያዩ ፐርፐዝ አስቀምጧቸው ነበር ይሄን ያህል ማሲቭ ይሄን ያህል አዘማ ይሄን ያህል አስደማም የነበሩት ከዋክብቶች ማለት ነው በሙሉ ተበታትነው ሲወድቁ አላህ Subhanahu Wa Ta'ala የዛቀን ሶ ሰማዩ ሲሰነጣጠቅ በከፍተኛ ኃይል ምክንያት ከዋክብቶቹ እንደዚህ በያሉበት ተበታትነው ሲወድቁ አላህ Subhanahu Wa Ta'ala وإذا البحار فجرت الله سبحانه وتعالى يزاكن بحروቹ ማለት Subhanahu Wa Ta'ala فجرت በተከፈቱና በተደበላለቁ ጊዜ አላህ Subhanahu Wa Ta'ala ሶ ባህሮቹ ማለት ነው Subhanahu Wa Ta'ala እንደዚህ ስቴብል የነበሩት ማለት ነው ምድሩን 3/4 የሞሉት ባህሮች ማለት ነው በውስጣቸው ያን ሁሉ ሚስጥር የያዙት Subhanahu Wa Ta'ala ሚሊዮኖችና ሚሊዮኖች የሚቆጠሩ ነገሮች ውስጣቸው የያዙት ማለት ነው አሁንም ድረስ እንኳን Subhanahu Wa Ta'ala
የባህሩ ጥልቀት ትክክለኛ ጥልቀቱ የት ድረስ እንደሆነ አሁንም ድረስ አናውቅም ከዚህ ሁሉ ቴክኖሎጂ በኋላ ምን ያህል የተለያዩ ሐዋናት ውስጥ እንዳለው ማለት ምን ያህል ሐይዋት ውስጥ እንዳለው አናውቅም ምን ያህል ፍጥረታት እንዳለው ማን እንደሆነ አናውቅም ገና የማናውቁት እነዚህ ነገሮቹ በሙሉ ሱብሃንአላህ ተዓላ ከዚህ ሁሉ የቴክኖሎጂ ልቀት በኋላ ስቲል የማናውቀው ማለት ነው እነዛ ባህሮቹ وإذا البحار فجرت الله سبحانه وتعالى የምድር 3/4ኛውን የሞላው ባህሩም ሱብሃንአላህ ተዓላ ከስር ጀምሮ ማለት ነው ከስር ያለው ጀምሮ ሲከፋፈትና ሲደበላለቁ አላህ ሱብሃነሁ ወተዓላ ቅድም እንዳልኳችሁ አቡ ዑል መውዱዕ ረሂመሁላህ ይሄንን አንድ ኮኖቴሽን ያነሱት ነገር ምንድነው አላህ ሱብሃነሁ ወተዓላ እዚህኛው ላይ ሱረቱ ኢንፊጣር ላይ وإذا البحار فجرت على ባህሯ ባህሮች ሲከፋፈቱና ሲደበላለቁ አለ የዛን ጊዜ ማለት አንዱ መደበላለቁ ማለት ነው ምሳሌ right now Allah subhanahu wa ta'ala በርዘኽ መሐላቸው አድርጎ የጨው ባህርና ንጹህ ባህሮች አይቀላቀሉም Allah subhanahu wa ta'ala يعني ከሙዕጂዛዎቹ አንዱ ማለት ነው يعني ያሳው ሱረቱ الرحمن ላይ ያሳወቀን ማለት ነው የዛ ቀን ግን እንደዚህ አይነት ነገር እንግዲህ ናቹራል ሎው የምንለው ነገር የለም ሁሉም ነገር ይደበላለቃል ሁሉም ነገር ድብልቅልቁ ይወጣል ማለት ነው አቡ ዑል መውዱዕ ረሂመሁላህ ይሄንን አያና ሱረቱል ደሞ ተክዊር ላይ Allah subhanahu wa ta'ala የሚቀጥለው ሱራ ላይ የምናየው وإذا البحار سجرت إلى الله سبحانه وتعالى زانيا ودقمو سورة التكوير لا وإذا البحار سجرت إلى الله سبحانه وتعالى زيرا وإذا البحار فجرت إلى الله سبحانه وتعالى سورة الانفطار لا وإذا البحار فجرت بحروچو سيكفافت الناس الدبلالك على الله سبحانه وتعالى سورة التكوير لا دقمو وإذا البحار سجرت على بحروچو عند اسات بتنقلقلو زي معناتنا سبحان الله እኛ የምናውቀው naturally ውሃ يعني اساتن ሲያጠፋ ነው እንጂ ባህር ራሱ እሳቱ ነው የሚንቀለቀልበትን ቀን ማለት አላህ Subhanahu Wa Ta'ala የዛ ቀን ከዓላመቱል ቂያማ አንዱ ቂያማ ፊዚካል ክረስሪ አንዱ ነው እና وإذا البحر سجرت በዚህ በኩል አላህ وإذا البحر فجرت ይላል ቀጥሎ وإذا البحر سجرت ይላል አላህ Subhanahu Wa Ta'ala ይሄንን አቡ ዑል መውዱዕ ረሂመሁላህ ሲያያይዙት ኢንፋክ ማለት ነው የበፊት ዑለማዎቹ يعني አላህ Subhanahu Wa Ta'ala መጀመሪያው ባህሮቹ ይደበላለቃሉ يعني ውስጣቸው ያለውን ነገር ይተፋሉ ደግሞ አላህ Subhanahu Wa Ta'ala ወደ እሳት ይለውጣቸዋል አሉ ኢማም አልጠበሪ ኢማም ብዙዎቹ ዑለማዎች ማለት ነው up until recently chemistry and የኬሚስትሪ አንደርስታንዲንግ የሰው ልጅ አንደርስታንዲንግ ውስጥ ያድግ ድረስ ማለት ነው ነገሮችን ማለት ነው ውሃ ራሱን ማለት ነው የሃይድሮጅን እና የኦክሲጅን አተም يعني መያዝ መሆኑን እስኪታወቅ ድረስ አንደርስታንዲንግ የነበረው አላህ Subhanahu Wa Ta'ala ከነዚህ ባህር ላይ የሚታዩ መደበላለቁ መከፋፈቱ መሰነጣጠቁ እንደገና ወደ እሳት መለወጡ يعني كقيامه علامات تدرجو عنده يوصل البرو وعبر ዑል መውዱዕ ረሂመሁላህ ምን አሉ ስፔሻሊ አሁን የኬሚስትሪን ማለት ነው በተለይ ውሃ يعني ይዘቱ የሁለት የሃይድሮጅን እና የአንድ ኦክሲጅን እንትን ስለሆነ ማለት ነው ይዘቱ ያ ስለሆነ ይሄንን እነዚህ ሁለቱን ማለት ነው ሁለቱን አያዎቹን ስናያይዛቸው አሉ وإذا البحار فجرت الله سبحانه وتعالى የባህር ወለሉ ማለት ነው ሱብሃንአላህ ተዓላ ሲሰነጠቅ ሲሰባበርና ሱብሃንአላህ ተዓላ ውስጡ ያለው ነገር በሙሉ ማለት ነው ወደ ላይ ሲወጣሉ ያኔ ምን ይሆናል አሉ ሱብሃንአላህ ተዓላ ይሄ ባህሩ ላይ ያለው ውሃ ከባህር ስር ማለት ነው ከምድር ስር ያለው ይሄ ከ8000 ዲግሪ ፋራናይት የሚደርሰው ላቫው ማለት ነው እሳቱ ማለት ነው አላህ Subhanahu Wa Ta'ala ባህሩን وإذا البحار فجرت ባህሩን ሲሰነጥቀው አሉ ሱብሃንአላህ ተዓላ ያ ከፍተኛ ሙቀት ውሃውን በአንድ ጊዜ ሲያገኘው አሉ ሱብሃንአላህ ተዓላ ያን ውሃ ያለው የሃይድሮጅን እና የኦክሲጅን አተሞቹ ይበተናሉ አለ ሱብሃንአላህ ተዓላ ለሁለት ይበተናሉ አለ ለሁለት ሲበተኑ ሱብሃንአላህ ተዓላ ሃይድሮጅን በተፈጥሮ በጣም የሚቀጣጠል ኤሌመንት ነው በራሱ ብቻውን ሲሆን በጣም የሚቀጣጠል ኤሌመንት ነው በጣም የሚቀጣጠል ከመሆኑ የተነሳ እጅግ በጣም ፓወርፉል የሚባለው ቦምብ ማለት ነው ሰው ልጅ የሰራው ታላቁ ቦምብ የሚባለው የሃይድሮጅን ቦምብ ነው ሃይድሮጅን ብቻውን እጅግ በጣም የሚቀጣጠል ነው ሱብሃንአላህ ተዓላ በጣም የሚነድ ነው አንዴ ከተያያዘ የማይቆም ማለት ነው ኦክሲጅን ደግሞ ለብቻ በራሱ ደግሞ ኦክሲጅኑ ደግሞ ምንድነው አሉ አቀጣጣይ ነው አሉ ሱብሃንአላህ ተዓላ እሳት እንዲስፋፋ የሚያደርግ ማቀጣጣያ ነው አሉ ባህሩ አላህ Subhanahu Wa Ta'ala وإذا البحار فجرت ባህሩ ሲሰነጠቅ አሉ ሱብሃንአላህ ተዓላ ከስር ያለው يعني ላቫውና ውሃው ሲገናኙ ይሄ ሃይድሮጅን እና የኦክሲጅን አተሞቹ ሱብሃንአላህ ተዓላ ስፕሊት ያደርጉና ሃይድሮጅኑ ያ ኮምበስቲብል የሚቀጣጠለው ኤሌመንቱ ኦክሲጅኑ እንደገና አቀጣጣይ ሆኖ ሱብሃንአላህ ተዓላ ያጠፋ የነበረው ውሃ ራሱ ተንቀጣጣይ የተንበለበለ ይሆናል አሉ ከመቃጠልም አልፎ ሱብሃንአላህ ተዓላ ወደ ሰማይ የሚሄድ የተንቀለቀለ እሳት ይሆናል አሉ ያ የኬሚካል ካራክተሪስቲክ ሆኖ ሱብሃንአላህ ሁለቱን አያዎችን ሱብሃንአላህ ተዓላ وإذا البحار فجرت ሱረቱል ኢንፊጣር ላይና وإذا البحار سجرت ሱረቱል ማነው ተክዊር ላይ ያለውን ስናያይዛቸው ሱብሃንአላህ ተዓላ هذا من عظمة الله عز وجل አሁን ኮንቴምፖራሪ ሙፈሲሮች እንደሚሉን ማለት ነው ይሄ እነዚህ ነገሮች አንዱ ከአንዱ በኋላ ተከትሎ መምጣቱ ባህሩ ናቹራሊ ማለት ነው ሱብሃንአላህ ተዓላ በጣም የተንቀለቀለ ማንንም ሊያጠፋው የማይችል
እሳት እንደሚሆን ሰው ሃይድሮጅን እና ኦክሲጅን ስፕሊት ያደርጉና ኦክሲጅን እሳት አቀጣጣይ ነው ሃይድሮጅን ራሱ ተቀጣጣይ ራሱ ነዳጅ ነገር ነውና እነዚህ ሁለቱ ሲገናኙ ሱብሃንአላህ ተዓላ እሳቱ ማንንም የማያቆመው ይሆናል አሉና አላህ ሱብሃነሁ ወተዓላ ነው የሚያውቀው ወላኪን እነዚህ ሁለቱ አያዎችን በዚህ መልኩ ማየት ይቻላል አሉ አቡ ዑለማ ረሂመሁላህ هذا سبحان الله تعالى يعني القرآن يعني سبحان الله تعالى ساينساوي ملكو بساينس كميتايو اكايدوچ سبحان الله تعالى عنده ይሄ ነው ኢንሻአላህ الله تعالى ሶ ቲሙ ከዚህ ልንወስደው የሚገባ ምንድነው የዛ ቀን አላህ Subhanahu Wa Ta'ala ባህሩን ማለት ነው ይሄ የተረጋጋ የነበረው ከዋክብቶቹ እንደዚህ ተንሰራፍተው ያሉት ተረጋግተው ያሉት የተለያየ ፐርፐስ ሰርቭ የሚያደርጉት ከውኑን ማለት ነው ዩኒቨርሱን ባላንስድ እንዲሆን አድርገው ማለት ነው Subhanahu Wa Ta'ala አንዱ ከአንዱ ጋር አላህ Subhanahu Wa Ta'ala የጻፈውን ኤግዛክት ርቀት ላይ ማለት ነው ያሉ ማለት ነው ከዛች ትንሽ ቢቀራረቡ ሁሉንም የሚያጠፉ ቢራራቁ ተበታት ነው የሚቀሩ የሆኑ ማለት ነው the perfect balance የሚሉት ማለት ነው ኤሌክትሮማግኔቲክ ፎርስ ይሉታል ማለት ነው በፊዚክስ እንደዛ ላይ ያሉት የዛ ቀን ሱብሃንአላህ ተዓላ ተበታት ነው ይወድቃሉ አላህ ሱብሃነሁ ወተዓላ ሰማያዋ ተሰነጣጠቃለች አለ ከመሰነጣጠቅ ነው በከፍተኛ ኃይል ምክንያት ተሰነጣጠቃለች አላህ ሱብሃነሁ ወተዓላ وإذا البحار فجرت ባህሯም ሱብሃንአላህ ተዓላ ባህሩም የባህር ወለሉ ማለት ነው ሱብሃንአላህ ተዓላ እንደዚሁ በከፍተኛ ኃይል ይሰነጠቅና ከውስጡ ያለው ላቫው ሲወጣ ሱብሃንአላህ ተዓላ እርስ በርሱ ባህሩ ማለት ነው የባህርና የሐይቅና የውቅያኖስ ሁሉ ድብልቅልቅ በሚልበት ጊዜ ማለት ነው ከመደበላለቅም አልፎ ያ እሳቱ ሲመታው ማለት ነው وإذا البحار سجرت الله سبحانه وتعالى سورة التكوير ላይ እንዳለው ማለት ነው ያ በሚሆንበት ጊዜ አላህ Subhanahu Wa Ta'ala وإذا القبور بعثرت then ቀብሮቹም ደግሞ አላህ Subhanahu Wa Ta'ala وإذا القبور بعثرت بعثرت ማለት ምንድነው ግልብጥብጥ ብለው Subhanahu Wa Ta'ala ግልብጥብጥ ብለው ማለት ነው አንዲትም ነገር ውስጣቸው ያለው ነገር ሳይቀር ተፍተው የሚያወጡበት ጊዜ ማለት ነው وإذا القبور بعثرت እነዚህ የመጀመሪያዎቹ አያዮቹ ይላሉ አቡ ዑለማ ወሁዲ እነዚህ የመጀመሪያዎቹ ማለት ነው وإذا السماء انفطرت وإذا الكواكب انتثرت وإذا البحار فجرت እነዚህ የመጀመሪያዎቹ የቂያማ ካራክተሪስቲኮች ናቸው ይላሉ የቂያማ የመጀመሪያ ፊዚካል እነዚህ መገለጫዎች ይላሉ ከነዚህ በኋላ ምን ይመጣል አሉ وإذا القبور بعثرت ቀብር ደግሞ ውስጡ ያለችውን ታወጣለች የهذا يوم البعث የሚባለው ይሄ ነው አሉ እንግዲህ ይሄ ነው يوم البعث የሚባለው يوم القيامه የሚባለው አላህ Subhanahu Wa Ta'ala ማለት ነው ሁሉንም ፍጥረት ማለት ነው ለሂሳብ ለፈተና ፈሪቁን في النار እንዲባል ማለት ነው የሚያወጣው ይሄ ሁለተኛው ስቴጅ ማለት ነው ከዛ ሁለተኛ ስቴጅ በፊት ነው እነዚህ የመጀመሪያዎቹ ሶስቱ ፊዚካል ነገሮች የሚፈጠሩት ለይሄን ሁለተኛ ስቴጅ ለማምጣት ነው አሉ ያ ሁለተኛ ስቴጅ ምንድነው አላህ Subhanahu Wa Ta'ala ጠፍተው የነበሩትን ዱቄት ሆነው የነበሩትን completely ከስመው የነበሩትን በሙሉ ነው ጠፍተው የነበሩትን ፍጥረታት በሙሉ وإذا القبور بعثرت ቀብር ተገለባብጣ ውስጧ ያለውን ነገር ሁሉ ባወጣችበት በተፋችበት ጊዜ ውስጧ የነበረው በሙሉ ደግሞ ወደ ህይወት ተመልሶ በተነሳበት ጊዜ አለ አላህ Subhanahu Wa Ta'ala علمت نفس ما قدمت وأخرت የዛን ጊዜ ያለምንም ተረተር አለ አላህ Subhanahu Wa Ta'ala ያለምንም يعني ምንም ነገር ሌላ ምንም አይነት ተረታሪ ሳይገባ ማለት ነው علمت نفس أوقت على ما قدمت وأخرت علمت نفس ما قدمت وأخرت يزاكن نفس يزاقي زي نفس ياسقدمتشونم ياسكتلتشونم نجر ታውቅ አለች አለ አላህ Subhanahu Wa Ta'ala ማንኛውም ነፍስ ያስቀደመች ይሄ not just even يوم القيامه يعني يبعثوا ብቻ ሳይሆን even ሩሃችን የምትወጣበት ደቂቃ ላይ we know يعني سبحان الله تعالى ያስቀደመውና يعني ህይወታችን በሙሉ ሪካፕ ያደርጋልና ይሄ علمت نفس ما قدمت واخرت የሚለውን ማለት ነው ኢንሻአላህ ተዓላ እንግዲህ በተለያዩ መልኩ ማየት ይቻላል አንድ አራት አካባቢ يعني በአራት የተለያየ መልኩ ማየት ይቻላል ይላሉ ዑለማዎች አቡ الموضوع رحمه سبسب አድርገውታል በመጀመሪያ يعني ብዙዎቹ ማለት ነው ኮንቬንሽናል سبحان الله تعالى تفسير السودي بن الجلالين بن ابن الطبري بن يعني ابن كثير رحمه الله الذي كل علماء النزي مفسروቹ يعني በዚህ በተቀጣጣው መልኩ ማለት ነው ነፍስ ማለት ነው አላህ Subhanahu Wa Ta'ala ባዕስ ያደርጋት ስትነሳ ማለት ነው ቀድማ ያሰራችውንም ያስከተለችውን ነገር ታውቃለች ማለት ነው ምንም ነገር አያመልጣትም አንድም ነገር ጥርጣሬ ላይ የለም የዛ ቀን ኢማን የሚባል ነገር የለም የዛ ቀን ዕውቀት ነው ያለው ይላሉ አላህ Subhanahu Wa Ta'ala የሰው ልጅ የሰራውን እያንዳንዱን ነገር ያውቃል ምን እንዳስቀደመ ምን እንዳስከተለ ያውቃል ማለት ነውና ይሄ የሰው ልጅ አስቀድመው የሰራውን ወደፊት የላከውን ማለት ነው ይሄ علمت نفس ما قدمت واخرت በዛ መልኩ ይታያል ይላሉ አቡ ዑመር ረሂመሁላህ ተጨማሪ እነዚህ በተለያዩ መልኮች ማየት ይቻላል ይላሉ አንዱ አላህ Subhanahu Wa Ta'ala علمت نفس ما قدمت واخرت ما قدمت واخرت የሚለውን ነገር ስናየው ما قدمت የሚለው ፓርት እንግዲህ አንድ ልጅ የሰራውን ማለት ነው ስራ ማለት ነው ኮሚት ያደረገውን which is the action of commission and omission ይሉታል ማለት ነው
የሰራውንም ያልሰራውንም ነገር ይገልጻል ይላሉ አላህ Subhanahu Wa Ta'ala ማለት የሰው ልጅ ማለት ነው ማቀደመት ወአخرت ሲል ማቀደመት የሚለው ኸይርም ይሁን ሸር ነገር የሰራው ማለት ነው Subhanahu Wa Ta'ala ሰርቶ የተጻፈው ወደፊት የላከው ማለት ነው ወአخرت ደግሞ የሚባለው ያንን ነገር ኸይርም ይሁን ሸር በመስራት ወደ ኋላ የተወው ነገር ማለት ነው ሰው ወአሊመት ነፍሱ ማቀደመት ወአخرت የሚለው ነፍስ የሰራችውንም ያልሰራችውንም ያዘጋጀችውንም ያላዘጋጀችውንም ያኒ የማዘጋጀት የመስራት አቅሙም ችሎታውም ዕውቀቱም ገንዘቡም ተሰጥቷል የተጠቀመችበትን የሰራችበትን ደግሞ የመስራትና ያኒ ያንን ነገር የመስራት አቅሙም ዕውቀቱም ችሎታውም ተሰጥቷል ያን ነገር ባለመስራት ወደ ኋላ ያቀረችበትም ሰው ይሄ action of commission and omission የሚባለው አንደኛው አንድ ነፍስ የሰራችውንና የላከችውን እንደገና ደግሞ መስራት የቻለች ያልሰራችውና የተወችውን ይሄን የምታውቅበት ነው ይላሉ ዓሊመት ነፍሱን ማቀደመት ወአخرت ቀድማ የሰራችውንም የተወችውንም ይሄ act of commission and omission የሚባለው ነው ይላሉ ሌላው ደግሞ አቡ ዑመር ረሂመሁላህ ይላሉ ዓሊመት ነፍሱን ማቀደመት ወአخرت ደግሞ የሚለው ምንድነው ይላሉ ነፍስ ሱብሃንአላህ ተዓላ አስቀድማ በስተመጀመሪያም የሰራችውን በስተኋላም የሰራችውን ይሄ የሚመለከተው it's not just يعني የተሰራና ያልተሰራ ነገር ብቻ ሳይሆን የሰራነውን ነገር በሙሉ sequentially ማለት ነው በተርቲብ ስናየው ማለት ነው ከዚህ ወደዚህ ከዚህ ወደዚህ ከዚህ ወደዚህ ስናየው ነው ሶ ዓሊመት ነፍሱን ማቀደመት ወአخرت የሚያደርገው ቀድሞ ወይንም ደግሞ አخረ የሚያደርገው ምንድነው ይላሉ አንድ ሰው ለምሳሌ يعني ባሊግ መሆን ነገሮችን ትክክል የሆኑ ነገሮችን የማወቅ አላህ Subhanahu Wa Ta'ala ይሄ ባሊግነቱን ማለት ነው ማለት እንግዲህ ምንድነው አቅመ አዳምነት እስከመድረሱ በፊት የሰራውና ከዛ በኋላ የሰራው ሰው ነገሮችን ትክክልና የሆኑ ነገሮችን አቅመ አዳምን ላይ ደርሶ ማወቅ የሚችልና የማይችል ከመድረሱ በፊትና በኋላ የሰራው ሰው ማቀደመት ከዛ በፊት የሰራው ከአቅመ አዳም በፊት የሰራው ወአخرت ከዛ በኋላ የሰራው ሊሆን ይችላል ሰው አላህ Subhanahu Wa Ta'ala ማቹሪቲ የሚባለው ነገር ከሰጠው በፊትና በኋላ ሊሆን ይችላል ወይንም ደግሞ አንድ ሰው Subhanahu Wa Ta'ala ዕውቀት ተሰጥቶት ማለት ነው ያ ዕውቀት ሳይሰጠው በፊት የሰራውና ዕውቀቱን ካገኘ በኋላ የሰራው ሊሆን ይችላል ወይንም ደግሞ አቀደመት ወአخرت የሚለው አንድ ሰው ሀብት ተሰጥቶት ማለት ነው ሀብት አግኝቶ ማለት ነው ሀብት ሳይኖረው በፊት የሰራውና ሀብት ካገኘው በፊት የሰራው ሊሆን ይችላል ኸይር ወሸር ማለት ነው Subhanahu Wa Ta'ala ወይንም ደግሞ Subhanahu Wa Ta'ala ለምሳሌ ማስጠንቀቂያ ከዓሊሞቹ ወይንም ከነብያት ከነዚህ ማስጠንቀቂያ መጥቶ ማለት ነው ይሄ ነገር ትክክል يعني ሐቁና ባጢል የሆኑ ነገር ይሄ ነው ተብሎ ግልጽ የሆነ ነገር ተሰጥቶት በኋላ ከዛ ነገር ማስጠንቀቂያ ተሰጠው በፊትና በኋላ የሰራው ሰው ማቀደመት ወአخرت የሚባለው ቀዲምና አኺር የሚያደርጉ የተለያዩ እንደ አቅመ አዳምን የመሰለ ዕውቀትን የመሰለ ሀብትን የመሰለ يعني ማስጠንቀቂያን የመሰለ እነዚህ ነገሮቹ የአላህ Subhanahu Wa Ta'ala ዓላማቶች ምልክቶች ሊሆኑ ይችላሉ ከዛ በፊትና ከዛ በኋላ የሰራው ሊሆን ይችላልና ዓሊመት ነፍሱ ማቀደመት ወአخرت የሚለው አንዱ በዚህ መልኩ መታየት ይችላል እንደነዚህ አይነት ሜጀር ላይፍ ኢቨንቶች ማለት ነው ሜጀር የሆኑ ዋነኛ የሆኑ ላይፍ ኢቨንቶች ከመድረሱ በፊትና ከዛ በኋላ የተሰራው ነገር ሊሆን ይችላል ይሄንንም ደግሞ Subhanahu Wa Ta'ala በዚህ መልኩ ማየት ይችላል ይላሉ ሶ ፋር ስንት አይተናል ሶስት አይነት ነገሮች አይተናል ነፍስ አስቀድማ يعني ሰርታ ያዘጋጀችው ከኋላ የተወችው act of omission and commission የሚባለው ማለት ነው ሌላው ደግሞ Subhanahu Wa Ta'ala የሰው ልጅ ሰርቶ يعني መሬት ላይ ያለ ማለት ነው ህይወት ላይ ሰርቶ ለአኺራ ለየውም القيامه ያዘጋጀው ማለት ነው ያ ኮንሰንሰስ ዑለማዎች በብዛት የሚሉት ማለት ነው ሶስተኛው አባባል ደግሞ ምንድነው ያልነው ሜጀር ላይፍ ኢቨንቶች ከመከሰታቸው በፊትና በኋላ የሆኑ ነገሮች ነው ማለት ለምሳሌ እንደ በላግን የመሰለ ማለት ነው አቅመ አዳምነትን የመሰለ ዕውቀትን ሀብትን يعني ነብያት ማስጠንቀቂያዎች እነዚህ ነገሮቹ ከመምጣታቸው በፊትና በኋላ ነፍስ የሰራቸው ማለት ነው ምክንያቱም it's not the same አንድ ሰው የሚሰራው ስራ የአላህ Subhanahu Wa Ta'ala ህግ የሚጥስ መሆኑን ሳያውቅ በፊት የሰራውና ያ ነገር حرام መሆኑን ካወቀ በኋላ የሰራው አላህ Subhanahu Wa Ta'ala ዘንድ እኩል አይደለም definitely يعني ዕውቀት መፈለግ Subhanahu Wa Ta'ala ዕውቀት መፈለግ ግዴታ ቢሆንም ፈርድ ቢሆንም ማለት ነው አንድ ሰው ሳያውቅ የሰራውን ነገር ማለት ነው ربنا لا تؤاخذنا إن نسينا واخطأنا Subhanahu Wa Ta'ala ወለዱ عندنا درجه ቢሰው እንዳስተማሩን ማለት ነው አንድ ሰው ሳያውቅ የሰራው ነገርና ያ ነገር حرام መሆኑን መጥፎ ነው አላህ Subhanahu Wa Ta'ala ዘንድ የተከለመውን ካወቀ በኋላ እያወቀ የሰራው አላህ Subhanahu Wa Ta'ala ዘንድ يعني መጠናቸው እኩል አይደለም ሰው እንደነዚህ ላይቭ ኢቨንቶች ከመኖራቸው በፊትና በኋላ የተሰሩ ነገሮች ማቀደመት ወአخرت ይባላል ይላሉ ሌላው ደግሞ የመጨረሻው አራተኛው አካሄድ ደግሞ ዓሊመት ነፍሱ ማቀደመት ወአخرت የሚለው የአቡ ዑመር ረሂመሁላህ የሳቸው ስፔሲፊክ አንደርስታንዲንግ ነው ይሄ ምንን ይመለከታል አሉ ማቀደመት የሚለው አላህ Subhanahu Wa Ta'ala አንድ ሰው በህይወቱ እያለ የሰራው ጉድ ወይ ጥሩ ወይንም መጥፎ ስራ ነው አሉ ማንኛውም ነገር በህይወት እያለ የሰራው መጥፎም ጥሩ ስራ ማቀደመት ይሆናል አሉ Subhanahu Wa Ta'ala ከዛ በኋላ ያ ሰው ካለፈ በኋላ ማለት ነው በሱ ስራ ምክንያት ከኋላ የመጡ ለምሳሌ
አንድ ሰው ጥሩ ኸይር ስራ ሰርቶ ለምሳሌ ብዕር ያኒ ምስኪኖች የሚበሉበትን ቦታ ሰርቶ መስጂድ ሰርቶ ትምህርት ቤት ሰርቶ ያኒ ጥሩ መጽሐፎች ጽፎ ያኒ እውቀት የሚያገኝበት ነገር ሰደቀቱል ጃሪያ የምንላቸው ማለት ነው እንደነዚህ አይነት ነገሮችን ሰርቶ ወይንም ደግሞ አውላዱን ሰለ አላህ Subhanahu Wa Ta'ala ወላችን ሚስተን ያኒ ልጆችን በመልካም ሁኔታ በጥሩ ባህሪ አሳድጎ አላህ Subhanahu Wa Ta'ala የሚፈሩ ባሮች አድርጎ አሳድጎ then ከዛ በኋላ ሲያልፍ ማለት ነው Subhanahu Wa Ta'ala ያን እሱ በህይወት ያለ የሰራው ስራ ማቀደመት ነው እሱ ካለፈ በኋላ በዛ ስራው ምክንያት ያ ስራ ሌሎችን ኢንፍሉዌንስ የሚያደርገው ከኋላ የሚመጡትን ሰዎች የሚያደርገው ደግሞ ማአኸረት የሚባለው ያ ነው ይላሉ Subhanahu Wa Ta'ala so አራት የተለያየ ፐርስፔክቲቭ አለው Subhanahu Wa Ta'ala ዓሊመት ነፍሱን ማቀደመት ወአኸረት በተለያየ መልኩ ማየት ይቻላል እንዳልኩት ደሞስ ኮንሰንሰሱ ማቀደመት የሰራችው ወአኸረት ለአኺራ ያዘጋጀችው ነው ይላሉ ከዛ ውጪ ግን በእነዚህ በአራቱ መልኩ ማየት ይቻላል so የሰው ልጅ የሰራው ስራና ከዙ እሱ ካለፈው ምሷ ካለፈች በኋላ በእነሱ በሰሩት ኸይር የሚሆን ሸር ምክንያት ከኋላ ማህበረሰቡ ላይ የሚያስከትሉት ጫና ማለት ነው ከኋላ የሚመጡ ነገሮች ኢፌክትስ ኤንድ ኢንፍሉዌንስ የምንላቸው ማለት ነው እነዚህ ነገሮች በሙሉ ዓሊመት ነፍሱን ማቀደመት ወአኸረት ከሚለው Subhanallah Ta'ala يعني የሚለውን ማለት ነው Subhanahu Ta'ala ያስቀምጠው በእነዚህ በተለያዩ መልኩ ማየት ይቻላል but whatever በየትኛው መልኩ ብናየው ማለት ነው when it comes to that ያችን ነጥብ ላይ ስንደርስ وإذا القبور بعثرت قبر ውስጥ ያዘችው ነገሩን በሙሉ ተደበላልቃ ስትተፋው ዓሊመት ነፍሱ ما قدمت وأخرت that's it that's a point of no return even ከዛ ፊት መጀመሪያ ቂያማ መቼ ነው የሚቆመው ብለን ካሁን በፊት ነገር ሱራ ኢንሻአላህ ተነጋግረናል روح سبحان الله تعالى زي كولر بونا ላይ ስትደርስ ማለት ነው መውጫው ላይ ስትደርስ that's the first time ቂያማ ለአንድ ሰው ነፍስ ላይ የምትቆመው ምክንያቱም at that point እያንዳንዱ ሰው የሰራውን ነገር በሙሉ ያውቃል Allah subhanahu wa ta'ala at that point Allah subhanahu wa ta'ala መኖሩ علم ሳይሆን ማነው ኢማን ሳይሆን علم ነው at that point Allah subhanahu wa ta'ala يعني سخرات الموت in fact we've seen it ብዙዎቹ ምናልባት አይታችሁ ይሆናል سبحان الله تعالى يعني በቪዲዮ እንደዚህ ነፍሳቸው ከመውጣታቸው በፊት يعني መለከ الموت እንደዚህ በአይናቸው የተከታተሉ ሲሞቱ ኦፕን ቪዲዮዎች አሉ سبحان الله تعالى ምንም ዲናይል እናረጋቸው ማን ይችላል so at that point ማለት ነው ሩህ መውጫ ነጥቧ ላይ ስትደርስ ማለት ነው at that point Allah subhanahu wa ta'ala ያንዳንዷ ነፍስ ከመጀመሪያ ከተዘገበ ዕውቀቷ ማለት ነው ጀው ያወቀችው ነገር በሙሉ ሙሉን አይታ ከዛ በኋላ ነው Allah subhanahu wa ta'ala ማንነቱን ሐቅ መሆኑን አይታ ጀና ጀሃነም ሐቅ መሆኑን አይታ ሸይጣንን አይታ መላእክቶቹን አይታ Allah subhanahu wa ta'ala በረህማ አይኑ የነዛቀን የረህማ መላእክቶቹ ይቀበሉን የረህማ መላእክቶቹ ይሁኑ የቁጣ መላእክቶች ማለት ነው የሚቀበሏት ነፍስ አይታ ሶ ሐቅ መሆኑን አይታ ዓሊመት ነፍሱ ማቀደመት ወአኸረት ያን አይታ ነው ከዚህ መሬት ወደ እንግዲህ ወደ የሚቀጥለው ዓለም የምትሄደው ማለት ነው ሶ ይሄንን ሊመለከት ይችላል ወላኪን ዓሊመት ነፍሱን ማቀደመት ወአኸረት ቀደምና አኸረ ሚለው በእነዚህ በአራት የተለያዩ መልኮች ኢንሻአላህ ተዓላ በሁሉም መልኩ ማየት ይቻላል ማለት ነው በሁሉም መልኩ ስናየው ማዕከላዊ የሆነው ነገሩ ምንድነው ነፍስ የምትሰራው ስራ በሙሉ ዝም ብሎ ወድቆ የሚቀር ነገር አይደለም የምትሰራው እያንዳንዱ ነፍስ የምትሰራው ስራ ማለት ነው ኮንሲኩዌንስ አለው ከኋላ የሚከተለው ነገር አለው የሚሄድበት ቦታ አለው ያ ነገር የሚዘገበበት ቦታ አለ ተዘግቧል ያ ነገር ለሂሳብ ይቀርባል ያ ነገር ደግሞ በዛ ነገር በተሰራው ስራ ምክንያት ሱብሃንአላህ ተዓላ መጨረሻ ላይ ጦሱ መጨረሻ ላይ ውጤቱ ሽልማቱ የሚሆኑ ቅጣቱ ይከተላል ማለት ነው ይሄን አላህ ሱብሃነሁ ወተዓላ ይሄንን العالمة نفسه ما قدمت واخرت ذن الله رب العزة መለሰውና ለሰው ልጅ ለኛ ለሁላችንም ማለት ነው አንድ የሆነ በጣም يعني سبحان الله تعالى መሰረታዊ የሆነ ነገር ጠየቀ ምን አለ يا ايها الانسان يسو ልጅ ሆይ الله سبحانه وتعالى يا ايها الانسان ما غرك بربك الكريم ለመሆኑ ምንድነው እንደዚህ እንዝላል እንድትሆን ያደረገ እንድትታለል ያደረገ ነገር ምንድነው እንደዚህ سبحان الله تعالى delusional እንድትሆን ማለት ነው ራስን እንድታታለል ያደረገ እንደዚህ በአላህ Subhanahu Wa Ta'ala በጌታ በተለይ ከጌታ አልፎ ማን ربك الكريم سبحان الله تعالى كريم የሆነው ጌታ ቸርነቱ ተቆጥሮ የማያልቅ ጌታ በሱ ላይ ሲመጣ በምን ምክንያት ነው አላህ Subhanahu Wa Ta'ala እንደዚህ ግድ የለሽ የሆንከው እንደዚህ سبحان الله تعالى እሱን መፍራት የተውከው እንደዚህ ነፍስህን ያታለልከው በምን ምክንያት ነው አላህ Subhanahu Wa Ta'ala ምንድነው ያታለለ አላህ Subhanahu Wa Ta'ala ይሄ አላህ رب العزة سبحان الله تعالى ማነው ابن كثير رحمه الله من ይላሉ الله رب العزة በዚች አያ የሰው ልጅን سبحان الله تعالى ጥያቄ የጠየቀው አይደለም አሉ سبحان الله تعالى الله رب العزة በዚች አያ ለሰው ልጅ ከፍተኛ የሆነ ማስጠንቀቂያ እየሰጠው ነው الله رب العزة ምንድነው الله رب بربك الكريم الله سبحانه وتعالى انت لا كريم ሆኖ እያለ الله سبحانه وتعالى በአንተ ላይ ታላቅነቱ ቸርነቱ ታላቅ የሆነ ጌታ
በሱ ላይ ምንድነው እንደዚህ ግዴለሽ እንድትሆን ያደረገ እንደዚህ ራስ እንድታታል ያደረገ እንደዚህ ማን አለብኝነት እንዲሰማ ያደረገ ነገር ምንድነው አላህ ما غرك بربك الكريم الذي الله سبحانه وتعالى ربك الكريم انت جيت اتشاري هنا وجيت مان ነው الذي خلقك فسواك فعدلك ياكو على الله سبحانه وتعالى الذي خلقك يفترك سبحان الله تعالى فسواك فعدلك فسواك سبحان الله تعالى ملو اكل ادرجه فعدلك سبحان الله تعالى proportionate ادرج الله سبحانه وتعالى فتره كما افترم الفو يونيك هنا كانت بستكر ليله ማንም የሌለበት በሆነ መልኩ ልዩ ነው በሆነ መልኩ ቀረጸ الله سبحانه وتعالى فسواك فعدلك እንደገና ደግሞ ቅርጽህን ደግሞ الله سبحانه وتعالى ሁሉ ነገርህን አይንህን ኤግዛክትሊ የሚያስፈልገው ቦታ ላይ ጆሮህን ኤግዛክትሊ የሚያስፈልገው ጆሮሽን የሚያስፈልገው ቦታ ላይ እጆችን ኤግዛክትሊ የሚያስፈልገው ቦታ ላይ እግሮችን ኤግዛክትሊ የሚያስፈልገው አቅል አንጎልህን ልብህን everything subhanallah ta'ala ማንም ሊያደርገው በማይችለው መልኩ እያንዳንዱን ነገር ፈጥሮ ቀርጾ ከመቅረጽም አልፎ ደግሞ እንደዚህ ፐርፌክት የሆነ ፕሮፖርሽን የሰጠህ ጌታ በሱ ላይ ምንድነው ግዴለሽ ያደረገህ ለአላህ Subhanahu Wa Ta'ala ምንድነው ግዴለሽ ያደረገ ኢማም አህመድ የዘገቡት ሐዲስ ላይ يعني بصر بن جحش القرشي رضي الله عنه ምን አሉ النبي صلى الله عليه وسلم አንድ ጊዜ አብረናቸው እንደዚህ አንድ ቀን አብረናቸው እያለን አሉ እጃቸውን እንደዚህ አነሱና ምራቃቸውን ትንሽ እጃቸው ላይ ተፉና አሉ ደን ያንን ምራቅ የተፉትን በእጃቸው እንደዚህ ሸፈኑት አሉ النبي صلى الله عليه وسلم ከዛ الله سبحانه وتعالى ይላል አሉ قال الله عز وجل يا ابن آدم أن تعجزني وقد خلقتك من مثل هذا የሰው ልጅ ሆይ አላህ Subhanahu Wa Ta'ala ይሄን ከመሰለ ከተፉት ምራቅ ማለት ነው ከዚህ ከመሰለ ነገር ከፈጠርኩ በኋላ የምታመልጠኝ ይመስልሃል ወይ አላህ Subhanahu Wa Ta'ala يا ابن آدم أن تعجزني وقد خلقتك من مثل هذا ከችን ከመሰለች ነገር ኢምንት ከሆነች ምንም ከሆነች ነገር እንዲህ በእጅ ሲሸፍናት ከምትጠፋ ነገር ከዚህ ከመሰለ ነገር ከخلقኩ በኋላ የምታመልጠኝ ይመስልሃል አላህ Subhanahu Wa Ta'ala حتى إذا سويتك وعدلتك مشيت ببرضي سبحان الله تعالى كذا فتره على الله سبحانه وتعالى وعدلتك دمو استكاكيه فتاترهن استكاكيه بيرفكت ادرجي على الله سبحانه وتعالى በእነዚህ ለብሰን በመንሄደው ቀሚሱ ማለት ነው በሁለት ጨርቆች መሐከል سبحان الله تعالى መራመድ የሚችል ፐርፌክት ፍጥረት አድርጌ على الله سبحانه وتعالى مشيت ببرضي وللارض منك وائد على الله سبحانه وتعالى لانت እዚች መሬት ላይ የምትቀበርበት የምትጠፋበት ቦታ አለች على الله سبحانه وتعالى لانت يا ابن آدم على الله سبحانه وتعالى لانت እዚች መሬት ላይ የምትሸፈንበት ቦታ وللارض منك وائد على الله سبحانه وتعالى የምትቀበርበት ቦታ አለ فجمعت ومنعت ታግበሰብስ ካለ الله سبحانه وتعالى ሀብቱን ታግበሰብስ አለ فجمعت ሰበሰብ ومنعت ደግሞ የሰበሰብከውን ደበቅ ካለ الله سبحانه وتعالى حتى اذا بلغت التراقي قلت መቼ ሰበሰብከው አለ سبحانه وتعالى الله سبحانه وتعالى እንዘንግተ الله سبحانه وتعالى ራስተ الله سبحانه وتعالى ማለት ነው ከምንም ነገር እንዲህ ኢምንት ከመሰለከ ከخلقኩ በኋላ فجمعت ومنعت ሰበሰብክና الله سبحانه وتعالى የሰበሰብከውን ደግሞ ደበቅ ካለ الله سبحانه وتعالى ለሰበሰብከውን ደግሞ መስጠት ማውጣት ሲገባ ደበቅ ካለ እስከ መቼ ድረስ حتى اذا بلغت التراقي قلت ያኔ ነፍስህ ማለት ነው ልክ እዚች የምትወጣበት ይሄ ኮለር ቦን የምንለው ማለት ነው እዚህ አጥንቷ ላይ እስክትደርስ ድረስ ያኔ ትላለ الله سبحانه وتعالى አተሰደቁ ያለኝን ነገር በሙሉ በሰጣው ኖሮ ትላለ ልስጥ ትላለ አለ وان اوان الصدقه ያንተ ነፍስ እዚህ ኮለር ቦን ላይ ስትደርስ ነው ወይ የሰደቃ መስጫ ጊዜ አለ الله سبحانه وتعالى سو ይሄ الله رب العزه الذي خلقك فسو يا ايها الانسان ما غرك بربك الكريم ምንድነው እንደዚህ እንድትታለል ያደረገ ምንድነው እንደዚህ ግዴለሽ እንድትሆን ያደረገ ያ ጌታ አይደለም ወይ ከሪም የሆነው ጌታ ቸር የሆነው ጌታ ቸርነቱ የማያል ጌታ አይደለም ወይ الذي خلقك يفطرك فسواك سبحان الله تعالى እንደዚህ ሙሉ ቅርጽ ያሰጠህ فعدلك እንደገና ያንን ቅርጽ ደግሞ ፐርፌክት በሆነ መልኩ ያስቀመጠልህ ጌታ አይደለም ወይ الله سبحانه وتعالى في اي صوره ما شاء ركبك ከዛም አልፎ الله سبحانه وتعالى ከዛም አልፎ ይሄ መጨረሻ ያስከውን ቅርጽህን ማለት ነው እሱ የፈለገውን ቅርጽህን እንድትይዝ በዚህ መልኩ የገጣጠመህ ጌታ አይደለም ወይ ይሄ ሁሉ ሆኖ እያለ እንዴት አንተ በእንደዚህ በቸሩ ጌታ ላይ እንዴት አድርገህ ሱብሃንአላህ ተዓላ እንዴት አድርገህ እንደዚህ ትዘናጋለህ እንደዚህ ትታለላለህ እንደዚህ ራስህን ከምንም በላይ ታደርጋለህ አላህ ሱብሃነሁ ወተዓላ ሰው እነ ዑለማ አቡ ዑላ አልማውዲ ረሂመሁላህ ምን ይላሉ الله سبحانه وتعالى በመጀመሪያ ደረጃ ይላሉ يعني የሰው ልጅ ሲጀመር ጀምሮ الله سبحانه وتعالى የዋለለትን ውለታ ቆም ብሎ ያየ እንደሆነ يعني باونتي እና ፌቨሮች الله سبحانه وتعالى የዋለለትን ማለት ነው ከአፈጣጠራችን ጀምሮ سبحان الله تعالى
ከፐርፌክሽን ማለት ነው አላህ Subhanahu Wa Ta'ala ከዚህ ከፐርፌክት አፈጣጠር ቅድም ያልነው አይን ጆሮ ኤቭሪቲንግ ማለት ነው ባለበት ቦታ ይሄንን ያየ Subhanahu Ta'ala ሲጀመር ጀምሮ ምንድነው መሆን የነበረበት አላህ Subhanahu Wa Ta'ala ተገዢ ባሪያ ነው እንጂ እሱ ተገዢ ባሪያ ከመሆን አልፎ አላህ Subhanahu Wa Ta'ala በሱ ላይ ተጠማመነት ከመሆን የሚርቅ ባሪያ መሆን ነበር የነበረበት ولكن على الله سبحانه وتعالى የሰው ልጅ ራሱን ማነው አቡ ዑመር ረሂመሁላህ ولكن የሰው ልጅ ራሱን ያታላል ማገረክ ያለው አላህ Subhanahu Wa Ta'ala ማለት ነው ለምንድነው ይሄ አላህ Subhanahu Wa Ta'ala የሰጠን ኒዕማ ዙሪያችን ያለውን ማለት ነው ሀብቱንም ዕውቀቱንም ልጆቹንም መልኩንም ልብሱንም መኪናውንም ኤቭሪቲንግ ዙሪያችን ያለውን ነገሩን ማለት ነው አላሁ ረቡል ዒዛ ረቡል ከሪም የሰጠን መሆኑን እንረሳና ምን ይመስለናል አሉ ራሳችን በራሳችን ጉልበት በራሳችን ጥረት በራሳችን ልፋት ያመጣ ነው ይመስለናል ይሄ ገሩ ማለት ነው መታለሉ ራስን ማታለሉ ከዛ ይጀመራል አሉ ሱብሃንአላህ ተዓላ ይሄንን እሱ የሰጠን ኒዕማ መሆኑን ማወቅ ሲገባ ማለት ነው ሱብሃንአላህ ተዓላ ከዛም ደግሞ በዚህ ምክንያት አሉ ማለት ነው አላህ Subhanahu Wa Ta'ala ኒዕማው ቸርነቱ የሱ መሆኑን ከሱ የመጣ መሆኑን አልቆ ማለት ነው የخلቀን خلቀ فسوى بعد لك ስሙን አውቀን ማለት ነው في اي شورى ما شاركب በማንኛውም መልኩ ነው እሱ መሆኑን ማወቅ ሲገባን ማለት ነው ዙሪያችን ያለው ኒዕማ ማለት ነው ኢቭን ከራሳችን ከአቋማችን ጀምሮ ማለት ነው Subhanahu Wa Ta'ala everything around us የሱ መሆኑን ማወቅ ሲገባን ያን እኛ በአቅማችን በጉልበታችን ያመጣን ይመስለንና ከዛ በመጀመሪያ ደረጃ አላህ Subhanahu Wa Ta'ala በሰጠን ኒዕማ ምክንያት አመስጋኝ ባሪያ መሆን ሲገባን በራሳችን በአቅማችን በጉልበታችን ያመጣን ስለመሰለን በመጀመሪያ እሱን ከማመስገን እንሸሻለን አሉ ከዛ ቀጥሎ ምን ይመጣል እኛ በራሳችን አቅም የሰው ልጅ በራሱ ጉልበት በራሱ ዕውቀት ያመጣው መስሎ ስለሚሰማው በዛ ባመጣው ነገር በዛ በሰራው ነገር የፈለገውን ነገር ማድረግ የሚችል ይመስለዋል አሉ Subhanahu Ta'ala ይሄንን ነው ያገናኙልን ማገረከ ቢረቢከል ከሪም ነው ያገናኙልን ማለት ነው الله سبحانه وتعالى رب الكريم مهون أوكن يهولو نجر بالبيتو يستنو سمون أوكن لسه تجاجي باري مهون سيجبال إنيا يمتعنو مسلون مالتنو إنيا يمتعنو بلن سلام من مالتنو بقول بتي بس البلفاتي لجوتشو صالح كونو لفتشي أسعدك كواتشو إندزي أنا نجروات سمتا مني متال دينمو بزابة ستن نجر تجابي متال يفلقنا نجر ما رجع نفلق على نيلالو سبحان الله تعالى even إندزي يتسمح له سبحان الله تعالى ما غرك بربك الكريم يا ربي كريمنته جيتها كريمنته صفاته مالتنا even እንደዛ እየተሰማን ማለት ነው Subhanahu Wa Ta'ala ያንን ነገርኛ በአቅማችን በጉልበታችን በራሳችን ፍላጎት በችሎታችን ያመጣን መስሎ እየተሰማን ማለት አላህ Subhanahu Wa Ta'ala በዛ ምክንያት የፈለግነውን ነገር እያደረግን አላሁ ረቡል ዒዛ ያንን ኒዕማውን በመካዳችን ምክንያት ራሳችን እንዳደረገው ራሳችን ያደረግነው በመምሰሉ ምክንያት በዛም ላይ ተነስተን የምንፈልገውን ነገር ስናደርግ every step of the way Allah Subhanahu Wa Ta'ala ሊያወድመን ሊያጠፋን ሊቀጣን ይችል ነበር አይናችን ሊወስደው ይችል ነበር يعني መንቀሳቀስ ማንችል ፓራላይዝ መሆን ሊያደርገን ይችል ነበር Subhanahu Wa Ta'ala ሲፈልግ ልክ አሁን በፊት ቆሞቹ እንዳደረገው መጥቶ እነዚህን ሁሉ አያደርግም ለምን ጌታ ከሪም ስለሆነ ጌታ Subhanahu Wa Ta'ala እንደዚህ ሁሉም ይሄን ሁሉ ያደረግን ማለት ነው የዚህ ሁሉ يعني ይሄ ሁሉ ኒዕማ እኛ በጉልበታችን ያመጣን እየመሰለን በዛም ምክንያት ደግሞ የፈለግነውን ያደረግን ስቲል እንደዛም አላህ Subhanahu Wa Ta'ala በዛ አሮጋንሳችን ምክንያት በዛ ራሳችንን ማታላችን ምክንያት በዛ ጥጋባችን ምክንያት ስቲል አላህ Subhanahu Wa Ta'ala ሊቀጣን ሲገባ አይቀጣንም Subhanahu Wa Ta'ala ለፍርዱ ቀን ያቆየዋል ማለት ነው አላህ ረቡል ዒዛ ይሄ አሉ Subhanahu Wa Ta'ala ይሄ ሁሉ ከሆነ ቦታ ሀብቱ ኒዕማውም ተሰብስቦ እያለ እንደገና ደግሞ በኒዕማው ክደን ራሳችን ያን ሁሉ መጥፎን ስንሰራ ሳይቀጣንም ቀርቶ ማለት ነው ስቲል ኒዕማው መካዳችን ወይንም ደግሞ በኒዕማው በካድ ምክንያት የፈለገው ነገር በመስራታችን ምክንያት ቅጣት ላይ አለመንካቱ በራሱ ስቲል ተመልሰን ወደ ጌታችን ልንመለስ ይገባ ነበር ولكن የሰው ልጅ አላህ Subhanahu Wa Ta'ala እንዳለው ማለት ነው يا ايها الانسان ما غرك بربك الكريم الله Subhanahu Wa Ta'ala አለ የሰው ልጅ ሆይ ምንድነው እንደዚህ ቸር የሆነው ጌታህን ይሄን ሁሉ ነገር የሰጣህን በዚህ በሰጠህ ነገር ምክንያት ልትገዛው ከሱ ትእዛዝ ውጪ በፍጹም ሽፍትለት የማይገባ የነበረ ጌታን መገዛት ሲገባ አንተ ግን غرك መታለልህ ወደ መንጣ ያን ሁሉ ነገር እኔ ያመጣሁት ብለህ ማሰብ ጀመር በዛም ምክንያት ደግሞ የፈለገውን ነገር ታደርጋለህ ያን ሁሉ ያደረክም አላህ Subhanahu Wa Ta'ala አልቀጣህም እዚሁ መሬት ላይ يعني ሊያወድምህ ሲችል ማለት ነው Subhanahu Wa Ta'ala ሊያጠፋህ ሲችል አላጠፋም why because Allah ረቡል ዒዛ ረቡከል ከሪም ስለሆነ ማለት ነው የግን የኛ ውጤት ኦልቲሜትሊ ማለት ነው ይሄ ሁሉ ነገር ሆኖ ያለ መካዳችን ሳይንስ የሚገባንን ቅጣት ደግሞ አላህ Subhanahu ሊሰጠን ሲችል ሳይቀጥን ያን ሁሉ ነገር ማለት ነው ኢግኖር አድርገን በቀኑ መጨረሻ ላይ ማገረከ ቢረቢከል ከሪም የሚለው የአላህ Subhanahu Wa Ta'ala ሪቶሪካል Subhanahu Wa Ta'ala ወቀሳ ሪቶሪካል ማስጠንቀቂያ ላይ አላህ ረቡል ዒዛ
አሰረፈን ማለት ነው። ይሄ ሁሉ ግን እንደሆነ አይቀርም አለ አላህ Subhanahu Wa Ta'ala ከላ በል ትከዚቡነ ቢዲን አላህ Subhanahu Wa Ta'ala በፍጹም አለ በፍጹም እንደዚህ እንደሆነ አይቀርም አላህ Subhanahu Wa Ta'ala አለ በል ትከዚቡነ ቢዲን በዛ በእውነቱ ቀን ታስተባብላላችኋል። አይ ቲንክ ኢንሻአላህ ተዓላ ሰዓቱ ሞልቷል ይመስለኛል። ኢንሻአላህ ተዓላ አላህ ረቡል ዒዛ ፈቃዱ ከሆነ ለዛሬ እዚህ ጋር እናቆምና በረቡል ዒዛ ፈቃድ አላህ ካገናኘን ኢንሻአላህ ተዓላ ኔክስት ታይም ከዚህ እንቀጥላለን። እንግዲህ ኢንሻአላህ ተዓላ እስካሁን ያልኳቸው ነገሮች ሐቅ ከሆኑ እንግዲህ ከአላህ ከረሱሉ ነው። ያው እንደሞ ከዘባረኩም ደግሞ ከነፍሴና ከሸይጣን አላህ Subhanahu Wa Ta'ala መግፊራ ያድርግልኝ። ኢንሻአላህ ተዓላ እስካሁን ባልኩት ነገር ላይ ጥያቄ ካላችሁ ኢንሻአላህ ተዓላ ጥያቄን ወስዳለሁ። ከሌለ እንግዲህ አላህ ረቡል ዒዛ ከፈቀደልን ኔክስት ዊክ እንገናኝ ከዚህ እንቀጥላለን ማለት ነው። ወአኽሩ አልሐምዱሊላሂ ረቢል ዓለሚን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።